ፈልጋለሁ ገብቷላ እና ምንድነው እህቴን ታቋታላችሁ ሽምግልና ሽቅጣሽ ቆይ ጨርሳ አይቁም ነገር ሆነ ታይ እህቴን ታቋታላችሁ አይኔ እየገረፈኝ ነው ሚኪኔ እንዴ እሺ አቀታለሁ ያጣቀተም ያኔ ማቃታለሁ እና አይደለም ምንም አልሆነችም ሲስተር ፊሽን ተወዷለች ማለትም ታፈቅሯለች የኔት እንዴ ፊሽን ታፈቅሯለች በቃ እንዴት ምናምን አለ እንዴት ምናምን እንድትኛ አልፈልግም አንቺ ሀሳብ እንድትሰጪበት ነው እንጂ እኔንስ እኮ ማርያምን እየቀለደ አይ ቁም ነገር ረፏ ቁም ነገር አይ የምሬ ነው አንቺስ ካንተ ጋር ነው እያወራለሁ እሺ ታፈቅራለች እና የምሬ ነው እግዚአብሔርን እየሳቅምናን አታውረኝ እሺ እኮ እግዚአብሔር ያክብርልኛ ምንድነው እግዚአብሔር ያክብርልኝ ማለት አመሰግናለሁ እግዚአብሔር ምንድነው ማህበር ቤት ታታ በልተ ይወጣ አይደለም እኮ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ትላለህ ምን ልበለው ሰማኝ እሺ መሰማኝ ከሆነ ልንገርህ አንተ ያላትን ስሜት አንተን ከኔ ጋር ካየች ጀምሮ እኔ ከኔ ጋር ቪዲዮ መስራት ከጀመረን ጀምሮ ከቅርብ ጊዜ ወዲህ ቢሆንም ለአንተ ያላት ስሜት ተቀይሯል በቃ ከኔ ጋር ስታይ ምናምን ወዳለች እሱንም ያወቅኩት እኔ በጣም ደብሯት ከፍቷት ምናምን ጨንቋት ነው ያማከረችኝ በቃ ከኔ የምትደብቀው ነገር የለም እሷ እና በቃ ትወዳለች እየተናገርኩ ያለሁት ነገር ያውላችሁ አይ ነው ግር ሊያስብል ይችላል ምናምን ያስዘነግጣል ምናምን ከልቧ ነው የምትወደው ከልቧ ታፈቅርሃለች ምናምን ነገር አንድ ላይ እንድትሆኑ ፈልጋለሁ በቃ እሷ ጨንቋት ነው ለኔ ነገረችኝ እኔ ደግሞ በሷም በጣም ነው የምተማመንባት አንተም ጓደኛዬ ነህ እኔ እኮ ሲሆን እንደውም አሁን አልተለመደም አይደለ አብዛኛው ወንድምና እህት ማለት ለጓደኛ ምናምን የሚደር የለም የምርህን ነው የምልህ እኮ የምርህን ነው ማረኝ ለጓደኛ ምንድነው የምትለው ይሄን እያወራሁ ነው አይደል እኔ የምርህን አልመሰለኝም ምን ማለት ነው የምርህን አልመሰለኝም ማለት እኔ የምሬን ነው ከልቤ ነው እንዴት ለአንተ እንደሰጥልሃለች እሷ እንዴ ማለት እህቴ ነች ምንም ነገር የምትጠብቀኝ ነገር የለም አውቄ አይደለም እግዚአብሔር ነው አውቄ አይደል እየቀለድኩ አይደለም ማለት አይከብድም ለወንድም መናገር እንደዛ ብሎ እኔ እንደዛ ነው ማሰው የምትሰሙኝ ከሆነ ስሙኝ ይኸውልህ በጥሞና አዳምጡኝ በቃ እኔ እየነገርኩ ያለሁት ልጅቷን ታውቃታለህ እኔ ደግሞ እህቴ ነች ይኸውልህ እኔ ጓደኛዬ ነህ ችግር የለውም ገብቶሃል እኔ አውቃለሁ በደንብ ነው የማውቅህ ምናምን ነገር ኢኮኖሚህንም አውቃለሁ ምናምን ያን ያክል ሀብታም ባትሆንም ሰርታችሁ ታመጡታላችሁ ምናምን ችግር የለውም እሷን ማስተዳደር ግን አያውቅትም ገብቷል ማለት ገና እኮ ልጁ እኮ እንትን ይላል ገና የነገርኩህን እያጠነጠነ ምንድነው የሚያጠነጥነው ምንድነው የሚያጠነጥነው ተወዷለች አብረው ይሆናሉ ተስማምተው አብረው ሲሆን እኮ ይስማማል ለምረም አይስማማም እንዴት ጓደኛ አይደለ እንዴ እና ለኔ ብላ ተስማማ ማለት አልገባኝም እንዴ ላንተ ብላ አይደለም ማለት አልገባኝም ላንተ ብሎ እሱ ተስማምቶ ከዛ ነገስ ለኔ ብሎ ምንድነው ለነገስ ማለት በጣም ተወዷለች በቃ እኔ አምነዋለሁ በቃ ተወዷለች እሱንም ደግሞ አውቀዋለሁ ሁለቱን ከኔ በላይ የሚያውቃችሁ ሰው የለም በቃ ሁለታችሁም ከኔ በላይ ማንንም አያውቃችሁ አንድ ላይ ብትሆኑ ምንም እንደማይፈጠር እርግጠኛ ነኝ እሷም ጥሩ ሰው ነች አንተም ጥሩ ሰው ነህ አንድ ላይ ጥሩ ላይፍ ይኖራችኋል ጥሩ ሪሌሽን ይኖራችኋል አልጠየቀኝም እንዴት እንደዚህ ሆነ ማለት ታውቁ ገና ሳይተያዩ ከኛ ጋር ቆይ ሰማኝ አስጨርሰኝ ምን እንዳለኝ ምን ይኑረኝ ያመጣለውራም ቆይ አይ ነው እኔ ተኮነች ዋናው ፖይንቱ እሱ አይደል እኮ ለአንተ ሰማኝ ዋናው ፖይንቱ ምን መሰለህ አሁን እሱ እዚህ ከኛ ጋር ፍሬንድ ስንሆን ያለው ጸባይ አለ እህት ደግሞ ቤት ውስጥ ካንተ ጋር ያላት ጸባይ አለች ግን ሪሌሽን ቢባልና ሪሌሽን ውስጥ ቢገቡ እሱ ይሄ ጸባይ ነው የሚኖረው ብለህ ታስባለህ እሷስ ያ ጸባይ ነው ማቀው ጸባይ ነው የሚኖራት ብለህ ታስባለህ ነው የሚኖራት ሁለቱም ይኖራቸዋል ለምን መሰለህ ይኸውልህ አሁን ባይዘው ይሄ እንደ ጥያቄ ምናምን እንደ ትእዛዝ ነው እየነገርኩ ያሉት ይሄን ነገር ማጣረቅ ከሆነ እኔና አንተ ጓደኝነት ያበቃለታል እስከ መጨረሻው ማለት ነው ለኔ ብለህ ማረቅ ካልቻልክ ተረዳትና አብራችሁ ሆኖ አራንታው እንደዚህ አይባል ባንዲ አግባት አይደለም እኮ አብራችሁ ሆኖ አንደኛ ነገር አንድ ላይ ጊዜ አሳልፉ ምናምን ነገር እኔ ምን ይኑረኝ የለህም አውቃለሁ ጓደኛ አይደለሁ እንደ አላ አውቃለሁ የለህም ያላሳየው ያስቀመጥኳትስ ብትኖር ተዋታላ እሱ የለም ማሬ አንድ በልልኝ እንዴ ይተዋታል ለኔ ብሎ አቦኩሽ ናኩሽ በጣም ነው የምትወደው አቦኩሽ ናኩሽ ነው የምር እንደዛ ነው ያስመሰለ ለጓደኛ ለኔ ብሎ ያደርገዋል በቃ በጣም ነው እየተጎዳች ያለችው ልጅ ነው ታዲያ ሰዓት ውስጥ ይገባል እንዴ ማለት ነው ከማያፈቅራት ሰው ጋር ስትሆን ነው በጣም የምትጎዳው እንዴት ነው ከአንዴ በአንዴ ተነስቼ እንዴት ነው ማፈቅራት ባይኖረኝ ራሱ ምንም ነገር አይኖረኝ ወደ ነው እንደምታፈቅራት እኔ ስላልኩ ታፈቅራታለህ እኔ እህቴ እንድትጎዳ አልፈልግም ተሰማኛል
እንድትጎዳ አልፈልግም። እሷ በአንተ በቃ በጣም እየተሰቃየች ነው። ከዛሬ ነገ ልንገረው፣ ከዛሬ ነገ እያለች በጣም ጨንቋታል። በቃ አንተ ተረዳት ይፈልጋል። ማርያም ነው ይመስለኝ። ማርያም አቅላችሁም ግን እንደዚህ አይነት አገር ላይ ዓለም ላይ ተሰምቶ አይታወቅም። ወይ እናንተም አብራችሁ ያበራችሁ እኔ ሴት ልጅ ነኝ። ገባ? እህትህ ደግሞ ሴት ናት። አንደኛ እሷ ስላፈቀረችው ብቻ ከማያፈቅራት ሰው ጋር እንድትሆን አልፈልግም። እሺ የራስህን እህት እንዳኔ እህት ሳስባት ማለት ነው። ሁለተኛ ነገር ደግሞ ይሄ ነገር ሚዲያ ላይ መውጣት አለበት ብዬ አላስብም። ለምን ነው የማይወጣው? ምን ችግር አለ? ምን ችግር አለ? እኮ ገና ፈቃደኛ አይደለም። አብረው ሆነው ገና ማለት ነው። ይሄ ቪዲዮ አይደለም እኮ ገና አብረው ሆነው ሽምግልና ሲልክ ራሱ ፖስት አለ አካውንት ላይ። የምሬን ነው።